ሰላም ሰላም እንዴት ናችሁ? ረዲት ነኝ። እነሆማ ዛሬም በሌላ ርዕስ ተመልሷል። ዛሬ የምናየው ስለ ማህፀን እጢ ነው። ማወቅ ያለባችሁን ነገር በሙሉ እነግራችኋለሁ ማለት ነው። ይሄን ርዕስ ለማንሳት ያሰብኩበት ምክንያት አንድ የቻናላችን ተከታታይ እባክሽ እስቲ ስለ እጢዎች ትንሽ ነገር ንገሪኝ ብላኝ ነበርና በብዙዎች ዘንድ ደግሞ የሚከሰትና በጣም ኮመን የሆነ ነገር ጋር ከመሆኑ ጋር ተያይዞ በጣም የምትጠቀሙበት ቪዲዮ ስለሚሆን እስከ መጨረሻው ድረስ እንደተለመደው መከታተላችሁ እንዳትረሱ። ላይክ፣ ሼር እና ሰብስክራይብ እንደተጠበቀ ነው። አብራችን ቆዩ። ይህን ቪዲዮ ከመጀመሪያ በፊት ስለ ሞዞኬር ትንሽ ነገሮችን ልንገራችሁ። ምናልባት ወደ ውጭ ሀገር ሕክምና ማድረግ እንዳለባችሁ ተነግሯችሁ የት መጀመር እንዳለባችሁ ግራ ከተጋባችሁ ሞዞኬር ለእናንተ መልስ አለው። በተለይ በውጭ ሀገር ያለን የሕክምና አገልግሎትን ማግኘት የምትችሉበት ፕላትፎርም ሲሆን በዓለም ላይ ከ33 በላይ እውቅና ያላቸው ሆስፒታሎች ጋር አብሮ የሚሰራ ድርጅት ነው። ግን ዌብሳይታቸው ላይ ሄዳችሁ በመመዝገብና እንዲሁም ደግሞ ስልክ ቁጥራቸውን ከስራ አስቀምጥላችኋለሁ። እዛ ላይ ሄዳችሁ ስልካቸው በመደወል የህክምና ሁኔታችሁን ታናግሯቸዋላችሁ። ከዛም በኋላ ያሉትን ኦፕሽኖች በተለያዩ ሀገራት ላይ ካሉት ከነሱ ጋር የሚሰሩ ምርጥ ሆስፒታሎች አሉና ከነሱ ጋር ያለውን ሁኔታ ማግኘት የምትችሉትን ሰርቪስ፣ የሚያስፈልጋችሁን የገንዘብ መጠን፣ የተሻለ የሚባለውን ኳሊቲ የሆነ ኬር ዝቅተኛ ማለትም በሚቻለው ዝቅተኛ የሆነ ዋጋ ለማግኘት ያመቻቹላችኋል ማለት ነው። ለበለጠ ኢንፎርሜሽን እንግዲህ ዌብሳይታቸውን ከስር ሊንኩ ላይ ማስቀምጥላችኋለሁ፣ ስልክ ቁጥራቸውን ማስቀምጥላችኋለሁ። ሄዳችሁ ተጠቃሚ መሆን ትችላላችሁ ማለት ነው። ወደ ዛሬው ርዕሳችን ስንመለስ ዛሬ የምንነጋገረው እንዳልኳችሁ ስለ ማህፀን እጢ ስለሚባለው ነው። የማህፀን እጢ በእንግሊዘኛው ቤናይን ዩትራይን ቲዩመርስ ኦር ደግሞ በሌላ ቋንቋው ደግሞ ፋይብሮይድስ በመባል ኦር ደግሞ ማዮማ በመባል የሚታወቃሉ። እነዚህ የሚነሱት ከማህፀን ግድግዳ ላይ ከሚገኙ ጡንቻዎች ነው። መነሻ ምክንያታቸው በትክክል ይሄ ነው ለማለት አይቻልም። እስካሁን ድረስም ሳይንስ አላገኘውም። ነገር ግን የሚያስቀምጣቸው አንዳንድ ምክንያቶች አሉ ማለት ነው። አንደኛ ብሎ የሚያስቀምጠው በዘር ለምሳሌ አንዲት ሴት እናቷ፣ እህቷ፣ አያቷ ኦር በቤተሰቧ ውስጥ ያለ ወይም ደግሞ የማህፀን እጢ ካለባት ሌሎቹም ላይ የመከሰት እድሉ በጣም እንደሚጨምር ያሳያል። ይህ ደግሞ የሆነበት ምክንያት ልክ በዘር የመተላለፍ ነገር ስላለው ነው ማለት ነው። ከዚህ በተጨማሪ ኤግዛክትሊ ኮዙ ባይታወቅም አንዳንድ ቲዮሪዎች ይቀመጣሉ። ከሚቀመጡት ቲዮሪዎች ውስጥ መካከል አንደኛው ምንድነው የወር አበባ ጊዜ በማህፀን ግድግዳው ላይም ጉዳት ይደርሳል እንደምታውቁትና ለሚፈጠረው ጉዳት እንደ መልስ የሚሆነው ምንድነው እዛ ጋር ያሉት መስሎች ሌላ ጊዜ ምንድናቸው ያሉት ኮንትራክታይል ታይፕ ናቸው ማለት የሚታጠፉ የሚዘረጉ እንደዛ ናቸው ታይፓቸው ወይም አይነታቸው ማለት ነው። ኢንጁሪ በሚፈጠርበት ጊዜ ግን ከዛ ይልቅ የመባዛት አይነት ነገር ነው ያሳያሉ ማለትም ፕሮሊፈሬቲቭ የመሆን ነገር ያመጣል ማለት ነው። ስለዚህ በዚህ ውስጥ አብኖርማል ሴሎች ይፈጠራሉ ማለት ነው። በደንብ ያላደጉ በተፈጥሯቸው ልክ ያልሆነ ማለት ነው እንደሱ አይነት ሴሎች ይፈጠራሉ ማለት ነው። በዛ ምክንያት ቲዩመር ይፈጠራል ማለት ነው። ያ ደግሞ እያደገ ይሄዳል የሚል ቲዮሪዎች አሉ ማለት ነው። ከዚህ ጋር ተያይዘው ደግሞ የበለጠ እንዲያድግ የሚያግዟቸው ሆርሞኖች አሉ። ኤስትሮጅን በተለይ ኤስትሮጅን እንግዲህ ሁሉም ሴት ላይ ያለና በተለይ ከእርግዝና ከወሊድ ጋር ከማጥባት ጋር ከብዙ ነገሮች ጋር ከሜንስትሬሽን ጋር የተያያዘ ሆርሞን ነውና ይሄ ሆርሞን ደግሞ እነዚህ እጢዎች አንድ ጊዜ ከተፈጠሩ በኋላ የበለጠ እንዲያድጉ ያበረታታል፣ ያበዛል ማለት ነው። ስለዚህ ከዚህ ጋር ተያይዘው ነው የሚሉ ቲዮሪዎች አሉ ማለት ነው። ግን በትክክል የሚያመጣው ኮዝ ወይም ደግሞ ሊያመጣ የሚችለው ነገር ይሄ ነው የሚባል ነገር የለም ማለት ነው። ከመነሻ ምክንያቱ ጋር ተያይዞ አንዳንድ ሴቶች የበለጠ ተጋላጭ ይሆናሉ በዚህ ጉዳይ ላይ ለመያዝ ማለት ነው። ነገር ግን እንደ ቀደም መጀመሪያ እንደተናገርኩት በጣም ሞስት ኮመን የሆነ ነገር ነው። ማንኛውም ዩትረስ ያላት ሴት ለዚህ ይሄ ነገር ወይም እጢው ሊፈጠር ይችላል ማለት ነው ማንኛውም ሴት ላይ። ነገር ግን ከዚህ በኋላ የምጠቅሳቸው ሰዎች ላይ ደግሞ የመፈጠር እድሉ በጣም ይጨምራል ማለት ነው። ልክ አሁን ሊፈጥር የሚችለውን ምክንያት ነግሬያችኋለሁ። ቲዮሪ ተብሎ የተቀመጡት ለምሳሌ በወር አበባ ጊዜ የሚፈጠር ጉዳት፣ በማህፀን ላይ የሚፈጠር ጉዳት ካልኳችሁ ጋር ተያይዞ አንደኛ ነገር የወር አበባ የምታይ ሴት መሆን አለባት። ስለዚህ ሪፕሮዳክቲቭ ኤጅ ግሩፕ ላይ ያሉ ማለትም ከ18 ዓመት እስከ 45 ዓመት ድረስ
ያሉ ሴቶች ላይ የበለጠ የመፈጠር እድል ይኖረዋል። ከ18 ዓመት በታች የሆኑ ሴቶች ላይ ደግሞ የመፈጠር እድሉ በጣም ዝቅተኛ ነው ማለት ነው። በተጨማሪ ከዚህ በፊት ምንም ልጅ ያልወለዱ ሴቶች ያ የሚሆንበት ምክንያት በእርግዝና ጊዜ የፕሮጀስትሮን መጠን የበለጠ ይሆናል፣ የወር አበባም አይኖርም። ስለዚህ ከዚህ ጋር ተያይዞ የማህፀን እጢው የመፈጠር እድሉ ዝቅተኛ ይሆናል። ቢፈጠር ራሱ ደግሞ የማደግ እድሉ ዝቅተኛ ይሆናል። ስለዚህ ምንም ልጅ ያልወለዱ ሴቶች የበለጠ ተጋላጭ ሊሆኑ ይችላሉ ማለት ነው። በተመሳሳይ ሁኔታ ኪሏቸው የጨመረ ሴቶች ማለትም ኦበሲቲ የምንለው ኪሏቸው በጣም ከፍተኛ የሆኑ ሴቶችም ለዚህ ተጋላጭ ይሆናሉ ማለት ነው። ያ የሚሆንበት ምክንያት በውፍረት በሚጨምርበት ጊዜ ፋት ሴሎች ወደ ኤስትሮጅን ይቀየራሉ። ያ ደግሞ ኤስትሮጅን በሰውነታችን ውስጥ እንዲበዛ ያደርጋል ማለት ነው። ኤስትሮጅን መብዛቱ ደግሞ ልክ ቅድም እንዳልኳችሁ አንደኛ እጢው የተፈጠረ እጢም ካለ የበለጠ እንዲያድግ መንገድን ያመቻችለታል ማለት ነው። ስለዚህ ውፍረታቸው የጨመረ ሰዎችም የበለጠ ተጋላጭ ናቸው ማለት ነው። የታሸገ ምግቦችን በብዛት የሚመገቡ ሰዎች ማለትም ፓክድ የሆኑ ነገሮችን የሚመገቡ ኢቭን ከሃይላንድ አቅም ፕላስቲክ እነዚህ ፕላስቲክ ነገሮች ላይ ኤስትሮጅን እንዳለና ይሄ ደግሞ ወደ ሰውነታችን ሊገባ እንደሚችል የሚያሳዩ ጥናቶች አሉ ማለት ነው። ስለዚህ እነዚህ ሰዎች የበለጠ ተጋላጭ ይሆናሉ ማለት ነው። ልክ እንደዛው ደግሞ ቅድም እንዳልኳችሁ በብዛት ስጋን አዘውትረው የሚመገቡ ሰዎች፣ ጃንክ ፉድ የሚመገቡ ሰዎች ይሄም በውስጡ የኤስትሮጅን አማውንትን በደንብ የያዘ ስለሚሆን ወደ ሰውነታችን ስለሚገባ በዛ ምክንያት የበለጠ ተጋላጭ ሊሆኑ ይችላሉ ማለት ነው። ልክ አሁን እንዳያችሁት ደግሞ በተመሳሳይ ሁኔታ ኦራል ኮንትራሴፕቲቭስ የምንላቸው ማለትም በየቀኑ የሚዋጣው ኪኒን በውስጡ ኤስትሮጅን በደንብ ስለሚኖረው ለኤስትሮጅን ተጋላጭነትን ስለሚጨምር ይሄንንም የወሊድ መከላከያ የሚጠቀሙ ሰዎች በማህፀን እጢ ሊያጋጥማቸው የሚችልበት እድል ከፍተኛ ይሆናል ማለት ነው። ከዚህ በተጨማሪ ለምን እንደሆነ እስካሁን ድረስ በግልጽ የተቀመጠ ቲዮሪ ባይኖርም ከነጮች ይልቅ ጥቁር ሰዎች ላይ ወይም ጥቁር ሬስ ላይ የበለጠ ይሄ ማዮማ የምንለው ነገር የመፈጠር እድል እንዳለው ይቀመጣል። ይህ ግን እንዳልኳችሁ የሪሰርች ውጤት ነውና ለምን እንደሆነ ደግሞ እስካሁን ድረስ በትክክል ቲዮሪ አልተቀመጠም ማለት ነው። ይህ ሲባል ግን እነዚህ ነገሮች ያሉባቸው ሰዎች በሙሉ የማህፀን እጢ ይዛቸዋል የሚል 100% ሹር የሆነ ነገር አይደለም። የዛኑ ያህል ደግሞ እነዚህ ነገሮች የሌላቸው ሰዎች በሙሉ ነፃ ይሆናሉ ብለን 100% ሹር የምንሆንበትም ነገር የለም። ምክንያቱም እንዳልኳችሁ በትክክል የሚፈጥራቸው ነገሮች እነዚህ ናቸው የሚል ነገር የለም። እስቲል እየተጠና ያለ ነገር ስለሆነ ማለት ነው። ስለዚህ የማህፀን እጢ እንዳለባችሁ ከተነገራችሁ ምንድነው ማድረግ የሚቻለው ከሚለውን ጀምር። በመጀመሪያ ደረጃ ሁሉም አይነት የማህፀን እጢ የግዴታ ኢንተርቬንሽን የሚያስፈልገው አይደለም፣ ማለትም መነካት ያለበት አይደለም ማለት ነው። የማህፀን እጢው መነካት ያለበት ወይም መውጣት ያለበት ወይም ሊቀንስ መደረግ ያለበት አንደኛ የሴትየዋን የጤና ሁኔታዋ ላይ ጉዳትን የሚፈጥር ከሆነ ነው። ያ ማለት ለምሳሌ ከዚህ ጋር ተያይዞ የሚፈጠሩ ምልክቶች አሉ። የማህፀን እጢ ያለባቸው ሴቶች የሚያሳዩቸው አንደኛ ከፍተኛ የሆነ የደም መፍሰስ፣ በወር አበባ ጊዜ ከፍተኛ የሆነ ደም መብዛት፣ ቶሎ የወር አበባ መምጣት። እጢው እንዳልኳችሁ የሚገኘው በማህፀን ውስጥ ስለሆነ ፕሬሸር ሲምፕተምስ የምንላቸው ማለትም እጢው እየጨመረ በሚሄድበት ጊዜ ሽንት ላይ የሽንት ፊኛ ላይ የሚኖረው ጉዳት ሊኖር ይችላል። እሱንም የመጫን ነገር ሊኖረው ይችላል። ሰው ከዛ ጋር ተያይዞ ከሽንት ጋር የተያያዙ ቶሎ ሽንት መምጣት ሊሆን ይችላል። ሽንት ሙሉ ለሙሉ ሸንቷ ለመጨረስ ሊሆን ይችላል። ህመም ሊኖረው ይችላል። ልክ በዛው ጋር ተያይዞ ደግሞ ካለበት ቦታ አንጻር ከሰገራ ድርቀት ጋር ሊያያዝ ይችላል። እንደ ልብ ሰገራ ማውጣት አለመቻል፣ እነዚህ ነገሮች ሊያመጣ ይችላል። ሰው ከዛ ጋር ተያይዞ ሴትየዋ ላይ ችግር ሊፈጥር የሚችል ነገር ይኖረዋል ማለት ነው። እንዳልኳችሁ ደግሞ ደም መፍሰሱ በጣም ከመብዛቱ የተነሳ ደግሞ ለደም ማነስ ተጋላጭ እንድትሆን ሊያደርጋት ይችላል ማለት ነው። ስለዚህ እነዚህ ነገሮች ካሉና ህይወቷን አፌክት እያደረገው ካለ የእጢው መጠን ደግሞ እያደገ የሚሄድ ከሆነ ግዴታ ኢንተርቬንሽን ያስፈልገዋል ማለት ነው። ግን አንዳንድ ጊዜ በጣም መጠናቸው ትንሽ ይሆንና የማያድጉ ከሆነና በራሳቸው ደግሞ ሽሪንክ አድርገው ሊጠፉም ይችላሉ ማለት ነው። ስለዚህ የማህፀን እጢ ያለባችሁ ስትባሉ በጣም መደናገጥና መረበሽ ላይኖርባችሁ ይችላል። ግዴታ ሁሉም ኢንተርቬንሽን የሚያስፈልገው ላይሆን ይችላል ማለት ነው። ከዚህ ጋር ተያይዞ ደግሞ ያለው ፖዚቲቭ ነገር ደግሞ ምንድነው? የማህፀን እጢ ብዙ ጊዜ ቤናይን ነው የምንለው ማለትም ወደ ካንሰር የመቀየር እድሉ በጣም ዝቅተኛ ነው። እንደውም ጥናቶች እንደሚያሳየው 0.03% አካባቢ ነው። ያ ማለት በጣም ዝቅተኛ እድል ነው ያለው። ስለዚህ አብዛኛዎቹ ከካንሰር ጋር የተያያዘ ነገር የላቸውም። ያም ደግሞ አንዱ ጥሩ ነገሩ ነው ማለት ነው። ሌላው ነገር ደግሞ ምንድነው? በአሁኑ በህክምና ማስተካከል ይቻላል። የህክምና ኦፕሽኖችም ስላሉት በጣም የሚያስጨንቃችሁና ስትረስ መሆን ያለባችሁ ነገር
አይደለም ማለት ነው። እሺ ስለዚህ ስለ ትሪትመንት ኦፕሽኖቹ ስንመለከት የተለያዩ ትሪትመንት ኦፕሽኖች አሉት። የሚዋጡ መድኃኒቶችን መውሰድ ሊሆን ይችላል ኦር ደግሞ ሰርጂካሊ በኦፕሬሽን ማስወገድ ይቻላል ማለት ነው። ይሄንን ለመምረጥ የምንመለከታቸው ሁኔታዎች አንደኛ ታካሚያችን እድሜ ይወስነዋል ማለት ነው። የታካሚያችን እድሜ ያልንበት ምክንያት እድሜያቸው እየጨመረ የሄደ ሴቶች ከሆኑና ማለትም ወደ ሜኖፖዝ የምንለው ማረጥ የሚባለው በአማርኛ ማለት ነው ወደዛ እየቀረቡ ያሉ ሴቶች ከሆኑ በመድኃኒት ብቻ ትሪት ሊደረግ የሚችልበት ሁኔታ አለ። ያ ማለት እነዚህ መድኃኒቶች ለጊዜው እጢው እድገቱን እንዲቀንስ ወይም እንዲያቆም የሚያደርጉ ናቸው። እነዚህ ግን እንደ መጨረሻ ትሪትመንት ኦፕሽን አይደሉም። ማለትም መድኃኒቱን ከ6 ወር በላይ መውሰድ አይመከርም። ስለዚህ በዛ 6 ወር ጊዜ ውስጥ እቺ ሴት ወደ ሜኖፖዝ ውስጥ የምትገባ አይነት ከሆነ የኤስትሮጅን ኢፌክት ቅድም እንዳልኳችሁ ስለሚቀንስ ችግር የለውም ማለት ነው። ስለዚህ ለእንደዛ ልንጠቀመው እንችላለን። አንዳንድ ጊዜ ደግሞ እነዚህ መድኃኒቶች የምንጠቀማቸው ወደ ሰርጀሪ ኦፕሽን እስከምንገባ ድረስ ለማቆያነት ወይም መጠኑን ለጊዜው እንዲቀንስልን ለማድረግ ለእንደዛ ልንጠቀማቸው እንችላለን ማለት ነው። ነገር ግን ይሄ ቪዲዮ እንደምታውቁት አላማው እናንተን ማከም አይደለም፣ ግን ስለ አለው ሁኔታ መግለጽ ወይም ደግሞ ማሳወቅ ስላለው ነገር የተወሰነ እውቀት እንዲኖራችሁ ለማድረግ ስለሆነ ዲፕ ስላሉት መድኃኒቶች ስለ አይነታቸው አልገባም ማለት ነው። ያንን ከሚከታተላችሁ የሕክምና ባለሙያ ጋር ትጨርሳላችሁ ማለት ነው። ይህ የማህፀን እጢ የሚገኝበት ቦታ በማህፀን ግድግዳ በተለያዩ ቦታዎች ላይ ሊሆን ይችላል። እዚህ ጋር ምስሉን አስቀምጬላችኋለሁ። እርግዝና ከተፈጠረና ከእርግዝና ጋር አብሮ ከሆነ ደግሞ በእርግዝናው ላይ የተለያዩ ችግሮችን ሊያመጣ ይችላል። አንዳንድ ጊዜ ደግሞ ምንም ችግር ላይፈጠርም ይችላል ማለት ነው። ስለዚህ እንደየሰው ስለሚለያይ ካሉ የሕክምና ባለሙያዎች ጋር ክትትል እያደረጉ መመልከት ነው ማለት ነው። የእርግዝና ከተፈጠረ እጢው ያለ እርግዝና ከተፈጠረ እጢው በእርግዝናው ላይ ሊፈጥሩ ከሚችላቸው ችግሮች መካከል አንደኛ የልጁን አቀማመጥ ምቹ አለማድረግ፣ የእንግዲህ ልጁን አቀማመጥ ምቹ አለማድረግ፣ ከወሊድ በኋላ የደም መፍሰስ፣ በወሊድ ጊዜ የሚፈጠር የደም መፍሰስ፣ እነዚህን በአጠቃላይ ምቹ ያልሆነ እርግዝና ሊያመጣ ይችላል። ጥሩ ያልሆነ የእርግዝና አውትካም ወይም ደግሞ የእርግዝና ውጤትንም ሊያመጣ ይችላል ማለት ነው። ነገር ግን ይሄ ሁሉም ላይ ይከሰታል ማለት አይደለም። አንዳንድ ሰዎች ላይ ምንም ነገር ሳይፈጠር ሊያልፍ ይችላል ማለት ነው። በተመሳሳይ ሁኔታ ደግሞ አንዳንድ ሴቶች ላይ እርግዝናው መፈጠሩ በራሱ እጢው ላይ የሚፈጥራቸው ኢፌክቶች ሊኖሩ ይችላሉ። ማለትም አንደኛ የእጢው መጠን እንዲቀንስ ሊያደርግ ይችላል። ጭራሹን ደግሞ እንዲሟሸሽና እንዲጠፋ ሊያደርግ ይችላል ማለት ነው። ይህ የሚሆንበት ምክንያት አንደኛ ልጅ ከወለደች በኋላ ማህፀን ወደ ቦታው በሚመለስበት ጊዜ ወደ እጢው የሚሄዱ የብለድ ሰፕላዮችን ወይም ደግሞ ደም ስሮችን በመዝጋት እጢው እንዳያድግ ሊያደርግ ይችላል ማለት ነው። ይሄ ጥሩ ነገር ነው። እንደዚህ አይነት ነገር ሊፈጠር ይችላል፣ በራሱም እንዲጠፋ ሊያደርገው ይችላል ማለት ነው። ስለዚህ ይሄን ስለ ማህፀን እጢ ጥቂት ነገሮችን ከነገርኳችሁ በራሳችን ማድረግ የምንችለውና ይሄ ደግሞ በእኛ ላይ እንዳይፈጠር ማድረግ ስለምንችላቸው ነገሮች ጥቂት ነገሮችን ልንገራችሁ። አንደኛ ማድረግ የምንችለው ነገር ኤክሰርሳይዝ መስራት፣ በየጊዜው ስፖርት መስራት። ምክንያቱም እንዳልኳችሁ የሰውነት ክብደት በሚጨምርበት ጊዜ ለማህፀን እጢ የመጋለጥ እድልን ይጨምረዋል። ስለዚህ እንቅስቃሴ ማድረግ። ሁለተኛ ደግሞ ፓኬጅድ የሆኑ ምግቦችን መመገብን ማቆም፣ ስጋ የበዛባቸው ምግቦችን መመገብን መቀነስ። ይሄም ፕሮቴክቲቭ ኢፌክት አለው ማለት ነው። በተቻለ መጠን ቅጠላቅጠል ያለባቸው ምግቦች መመገብ በማህፀን እጢ የመያዝ እድልን ይቀንሳል ማለት ነው። ግን ኦልሬዲ ደግሞ የማህፀን እጢ እንዳለብን ከተነገረን ደግሞ የደም መፍሰስ ጋር ተያይዞ የሚመጣን የደም ማነስንም ለመቀነስ እነዚህ ምግቦች ከመመገብ በተጨማሪ አይረን ሰፕሊመንቶችን መውሰድ ወይም መድኃኒቶችን መውሰድ ይመከራል ማለት ነው። እንግዲህ ስለ ማህፀን እጢ ያዘጋጀውላችሁ ቪዲዮ እቺን ትመስላለች። በእርግጥ አጭር ናት አውቃለሁ፣ ነገር ግን የተወሰነ እንኳን አይዲያ ይሰጣችኋል ብዬ ስላሰብኩኝ ነው። ምናልባት በዚህ ጉዳይ ላይ ሀሳብ የገጠማችሁ ወይ ችግር የገጠማችሁ ሰዎች ካላችሁ ደግሞ ደግሞ መግለጽ የነበረብኝ የበለጠ ግልጽ ማድረግ ያለብኝ ነገርም ካለ እንደተለመደው ከስር ኮሜንት ላይ አስቀምጡልኝ። ቀጣይ ደግሞ እንዲሰራላችሁ የምትፈልጉ ቪዲዮ ካለም እንደተለመደው ኮሜንት ላይ ማስቀመጥ እንዳትረሱ። ይሄንን ቪዲዮ ላይክ፣ ሼር ማድረግ፣ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።